ሰላም ብሮ እንዴት ነህ? እንዴት ነሽ? ደህና ነኝ። ስምሽ ማን ልበል? ዳንኤል በረከት ይላል። ስሜ እስራኤል መንጌ ኩለን ይባላለሁ። ኩለን ይባላለሁ። ኩለኒ። አዎ። ኦኬ ምን ማለት ነው? አልገባኝ። ተዋባች። ተዋበች። እሺ እሺ። መንጌ አንድ ጨዋታ ላጫውት። ደስ ይለኝ። በህልምህ አንተ ያለበት ክፍል በውሃ ተሞላ፣ መስኮትም በርም የለውም። እንዴት ታመልጣለህ? እንዴት ታመልጣለህ? ይሄ ጥያቄ ከባድ አይደለም፣ ሞክሪ መንጌ። መስኮትም በርም የለውም። የለም። እንዴት ታመልጣለህ? ያው ከቻልኩ በግድግዳ ወደ ላይ መውጣት ወደ ጣራ፣ ከዛ ውጭ ሌላ አማራጭ የለም። ወይ መሞት ነው እዛ። አይደለም፣ ሞክሪ። እየሄድሽ ነው። አሪፍ። ግድግዳው እንዴ አንተ ያለበት አይ ቤቱ ግድግዳ ይዞማ እንደ ራሱ ነው። በጸሎት አመልጣለሁ ብዬ አስባለሁ። አይደለም፣ እሱ ነው እምነት። አይደለም፣ ሞክር። መሮጥ ነው። አይደለም። እሺ ሞክር። እድል አለ። ጎበዝ፣ እየሞከርክ ይብራብኝ። ሞክር በል። አስብበት ወዲያ። ይሄ ማለት ለምሳሌ በእንቅልፍ ውስጥ ስለሆነ ነው። ያ አንተ ክፍል ያለበት በውሃ ተሞላ፣ ከዛ በርን መስኮትም የለው። እንዴት ነው ማምለጥ የምችል? በውይይት ይቻላል። አይደለም። ህልም አይደለም። ሞክር። በህልም አንተ ያለበት ክፍል ውስጥ ውሃ ተሞላ፣ መስኮትም በርም የለው። እንዴት ታመልጣለህ? ወደ ላይ ትሳብ። አይደለም። ሌላማ እንጃ። ሞክር እስኪ። በቃ ሰምተህ መሞት ነው። መስኮትም በርም የለውም። ውሃም ተማምሳ በውሃው የዋኘው ወደ ላይ ወጣ። አይደለም። ሞክር እስራኤል። ግራውንድም የለውም። ምንም ነገር የለውም ማምለጫ። በርም የለውም። ከላይ ነው ያለው፣ ሌላ አማራጭ የለውም። እንዴት ነው ማምለጥ የምችለው? ምን አይነት ዘዴ ትፈጥራለህ? ከላይ ከሆነ እየዋኙ ወደ ላይ ይወጣል። አይደለም። በር መስኮት የለውም እኮ። ቆርቆሮስ የለው አለው። ጣራ አለ እኮ። ጣራ ካለው እሱን ገንጥለህ ለመውጣት ክፍል ውስጥ ውሃ ሙላ፣ በርም መስኮትም የለው። እንዴት ታመልጫለሽ? ሲጀመር አላማት ሞታል። አይደለ? እንሳፈፋለሁ። አይደለ? ክፍል ውስጥ ውሃ ሙላ፣ እኔ ክፍል ውስጥ ነኝ፣ በርና መስኮት የለው። እንዴት ታመልጫለሽ? የሆነ መልስ አለ፣ ሞክሪ። መስኮት ነው አሞታል። እኔ ውስጥ ነኝ፣ ያው ተኝቻለሁ። 10 ሰዎች ባህር ውስጥ አሉ። 5ቱ ሰጠሙ፣ ስንት ይቀራል? 5ቱ ሰመጡ፣ ስንት ይቀራል? 5 ይቀራል። እንዴት ወዴት ይቀራሉ? ያው ውስጥ ነው የምንቀሩ። አይደለም። 10ሩም አይደለም። ሞክሪ መንጌ። 10 ራሶች አሉ። መጀመሪያ 5ቱ ሰመጡ፣ ስንት ይቀራል? 5ቱ ይቀራል። አይደለም። 15 ይሆናል። ሞክር ዳኒ፣ እየሞከርሽ ነው። ሞክር። 5ቱ ተሰመጡ። 5ቱ ሰመጡ፣ ስንት ይቀራል? ግን እኔ 5 ይቀራል ብዬ ነው ያሰብኩት። አይደለም። 0 ይሆናል። አይደለም። 25 አይደለም። ሞክር። ስንት ናቸው? 10 5 ሰመጡ፣ 5 ይቀራል። አይደለም። አንድ ይቀራል። አይደለም። 3 አይደለም። 2 አይደለም። እየሞከርክ ነው። አይደለም። ሞክር፣ በደንብ አስብ። 10 አሳ አሳ እኮ ይሰምጣል። እዛ መኖሪያ አይደል? ከወዝ ያው መኖሪያቸው ስለሆነ ሁሉም ቢሰምጡም ባይሰምጡ ያው ነው ማለት። ባህር ውስጥ ይሰምጣል እንዴ አሳ ማለት መኖሪያው ስለሆነ ሰመጠም እንትን ሆነም ብቻ ከወጣ ብቻ ነው የሚሞተው እንጂ። ስለዚህ ምንድን ነው የሚሆኑት? ሁሉም አሉ። 10 አሳዎች ባህር ውስጥ አሉ።
ሲጀምር አሳ አይሰምጥም። ጎበዝ። 1000 3 ዜሮዎች አሉት። 1 ሚሊዮን 6 ዜሮ አለው። 1 ትሪሊየን ስንት ዜሮ አለው? እሱ ጥያቄ አላውቀውም። ከነ ባጠይቀኝ ራሱ ይሻለኛል። 12 ዜሮ። ጎበዝ። እሳት ሌላ ይቀየር። 9 አይደለ? 12 ጎበዝ። 9 አይደለ? 10 አይደለ? 11 ሞክር። ሚሊዮን ቢሊዮን ትሪሊየን ወደ 20 አካባቢ ሆነ አይደለ? 1 ትሪሊየን 1 ሚሊዮን 9 ዜሮች አሉት አይደለም? 6 እሺ 1 ትሪሊየን ስንት ዜሮ አለ? 1 ሚሊዮን ከዛ ትሪሊየን 1 ትሪሊየን 30 አይደለም? 20 አይደለ? ሞክሪ፣ እየሞከርሽ 15 አይደለ? እሺ 10 ወፎች አንድ ዛፍ ላይ አሉ። አንድ አዳኝ መጣና አንዷን ወፍ በሽጉጥ መታ። ስንት ይቀራል? አይደለ? አይ ምንም አስቢ መንጂ። ምንም የለው ባዶ ይበራሉ እነዛ ያሉ። እሺ ጎበዝ። እሺ 9 አይደለም? አንዷ ተገደለች ከ10 ውስጥ አ እና እንዴት ነው 9 ነው እንጂ አይደለም? ለሲሞት ታዲያ አንድ ሲመታ 9 ይቀራል። አይደለም? 3 አይደለም? 5 አይደለም? እሺ 10 አይደለም? አንድ ዋና አይደለም? በቃ ሁሉም ይበራሉ ሲተኮስ። አንዷን ነው የመጣ። ስንት ነው የሚቀሩት? ማንም አይቀር ማንም አይቀር። እሳት የሚቀር የለም፣ ሁሉም ይሄዳል። ጎበዝ። 9 ነው አይደለም? 10 ወፍ ምን ላይ ነበር ነው ያልከው? አንድ ዛፍ ላይ አሉ። አንድ አዳኝ መጣና አንዷን በሽጉጥ መታ። ስንት ይቀራል? እሺ ሌላ ልቀይርልህ። ከእነሱ መሀል ነው የመጣል። አዎ ከእነሱ መሀል ከመጣት ማለት 9 ነው። ሌላ አይደለም። እሺ አንድ ሰው ኃይለኛ ዝናብ እየዘነበ ይሄዳል። አንድም እንኳን የፀጉሩን ዘለላ ዝናብ አልነካውም። ለምን? ዝናብ እየዘነበ ይሄዳል። አንድም እንኳን የፀጉሩን ዘለላ ዝናብ ያራዳል። ወይኔ አራት መልሰሽ ዘንጭላዟታ አይደለም? ዝናቡ እንዳይደርስ ጥላ አይዟል አይደለም? አስቴት ውሃ ስለሆነ ይመስል አይደለም? ሊብራቱ በጣም ይገርማል። እሺ ዳን እያመሰግናለሁ። ጥላ አይደለም? እሺ ጎጆ አይደለም? ቆርቆሮ ቤት አይደለም? እሺ በር ያመሰግናለሁ። አንድ ሰው ኃይለኛ ዝናብ እየዘነበ ይሄዳል። ከዛ የፀጉሩን ዘለላ አንድም አልነካውም። ለምን? መላጣ ነው። እሳት ጥላ ስላለ አይደለም? መላጣ ጥያቄውን ልንገርልህ። ጎበዝ ይረዳል። ጥላ ስለያዘ ነው አይደለም? ዝናብ እየዘነበ ኃይለኛ ዝናብ እየዘነበ ነው፣ እየሄደ ነው። አንድም እንኳን የፀጉሩን ዘለላ አልነካውም። ለምን? ኮፍያ አድርጎ እንዳያል አይደለም? ደህና ነገር። እሺ እስራኤል አመሰግናለሁ።